ልፋት እንዴ? ሰው እንዴት ልፋት አያስርብ? ማን ደግሞ በግልጽ እናውቃለን። ማን እንዳደረገ በግልጽ እናውቃለን። ዝም በሉ እናንተ አታውቁም ወይ? ደግሞ ሄዳችሁ በደንብ ስሙ። ሆነ ሸርላልግልሽ በውስጥ ያረኔ ቤቷ ይሄዳለሁ፣ ችግር የለም። ግን እናንተ ያቺ ተደማመጡ። ነፃነት የምትባለውን ሰይጣን ለምንድን ነው ሪፖርት ማናረግባት? እውነተኛ ውስጥ ሪፖርት ማለት እንዴት? ቅድስቴ ቁጥርሽን ስጫት፣ ከቅድስቴ ጋር ተገናኙ። አንዴ ቆይ እስኪ ታች ምን አለ? አፈር ደማተ ብላና እንደው ማለት ነው ያላክልሻለሁ ልክልሻለሁ በውስጥ እሺ ላኪ እና ለምን እሱ አታረጉ? ደግሞ እዚህ ለቁም ነገር ከሆናችሁ እውነተኛ ጌታን እናደርጋለን። እኔ ማለት ነው ጌታ ምስክሬ ነው አደርጋለሁ። ላክልኝ አጨብጫቢ ሁላ የመዳም ቅመም ከምታረጉ እውነተኛ ጎን የቆመቿን ከምታበላሹ በውሸት እንደዚህ ጭበራችሁ የሚላጠው ልንገራችሁ። ዘዶ ማለት አንድ መልካ ምናምን በሩታ የምክንያት እየተሳደበች ብዙ ጊዜ እንኳን ሪፖርት ያሁኑ ደግሞ እናወረበታለን። ግን ስሙ ይወጣል አለች። እስቲ እናያለ። የእውነት ይወጣል። የእውነት እነሱ ከሆነ አንፈታ። ማርያም ብልግና ነው። እሺ እናንተ እንዴት ቆይ አንድ ሴት ስደት ላይ አይደለ ዘዶ ያለችው? ስደት ሳውዲ ነው ያለችው። እንዴት ስደት ላይ ያለች ሰርታ አትለወጥበትም? ለምን እንደዚህ ይደረጋል? እንዴት ነሽና እቺ አንድ አለች አይደለ? አይቷል። እዚህ ጋር የሰው ለምን አያዘጉም? ከፈለጉ ለምን የሰው ሪፖርት ያደርጉ? አንዴ ሉሉ ስንት ነገር ስትሰደብ ስንት ነገር ባህል ሲወጣ ዝም ያሏት እንዴት ዜዶን ሄደው ሪፖርት ያደርጋሉ? አንዳንዴማ የእውነት እኔ እንጃ። እስቲ ወንድ እስቲ እናንተ ጀይና ናቸው እዳችሁ ሉሉ ላይ እቺ ለከስከስ ልጅቷ ከትናንትና የመጣችው እሷ ላይ ያርጉበት። ዛሬም እኮ ምንም አላደረገችም። በሜዳ አታውሩ። ምን አረኩኝ እኔ? በሜዳ አታውሩ። ያ የሉሉ የምትባለዋ ሰይጣን ለምንድን ነው የእሷን ማያጠፍ? ስለ ዜዶ ነው ያወራሁት። ስለ ዜዶ ለምን ይሄን አህል ምንድን ነው ያደረገችው ነው? እውነት ለመናገር የሩታዬ በጎች ቅዘናሞች ናቸው። እውነቴን ነው የምላችሁ ማለት ነው። ስታስቡት ሁሉም ሰው እንደናንተ ስራ ፈት ይመስላችኋል? ቁጭ ብሎ ሪፖርት የሚያደርግ ከሌ ቻናል የከሌን ቻናል እየለቀመ የከሌን ቲክቶክ እየለቀመ ሪፖርት የሚያደርግ ስራ ፈት እንደናንተ ያለ ይመስላችኋል? ከእናንተ ሌላ እኮ የለም እኮ። ከሩታና ከአብሬሽ ደጋፊዎች ሌላ ስራ ፈት እኮ የለም። እናንተ እኮ ናችሁ ትልልቆች ናችሁ። ደግሞ በተለይ እንጂ ዛራ ተብዬዋ ትልቅ ሴትዮ ነች። አሜሪካ ነው የት ነው የምኖረው ብለሻል። ትልቅ ሴትዮ ነች። ቁጭ ብላሽ ልጆችሽ ጋራ ትጫወቻለሽ። ኦ ማይ ጋድ! እውነት እኮ ግን በጣም ነው የምታስቁኝ እኮ እናንተ። ማለት ሌላውን ሰው በእናንተ ስታይል አትሳሉት። እኛ እኮ ስራ ፈታ አይደለንም። ደግሞ ዜድ ማን ቼክ አድርጓት ነው ሂዴን እሷን ያው እኛን ነው አይደለ? እኛን ነው ማን እንደሚያደርግ እናውቃለን። እናንተ መሀይሞች አሁን ዜድን እስኪ ማን እሷን ቼክ አድርጎ የእሷን ቻናል ወስዶ ሪፖርት የሚያደርግ ማለት ነው? ምን ሰርታ ነው ሲጀመር እየታቀዘቀዘ? ምን ሰርታ ይታይላት? ንገሩኝ እስኪ። ወይ ወንድ ተከራዩላትና ልክ እንደ አህያዋ ሩታ ያው እንደሷ ወንድ ተከራዩላትና እየተዘባበጠች ትምጣ። ይሄ ነው እንግዲህ የእናንተ መዘባበጥ ምናምን፣ አንዱ ጋር መለጠፍ ምናምን፣ ይሄ ነው አይደለም ሙዳችሁ። ስለዚህ አምጡላትና ወንድ ተከራዩላትና ያው ዜድ ስራ እንደማትሰራ ነው የማውቀው። ቁጭ ብላ ኢጃዛ ቦታ ተቀምጣ እንደምትለፈልፍ ነው። እናንተ ሰቅል ምን ሰርታ እስኪ ምን ሰርታ ይታይላት? ንገሩኝ እስኪ ማለት ነው እንዴ። እናንተን እኮ ሰቅላ ነው ላይቭ ላይ ተሰቅላ ነው እንግዲህ ስትለፈልፍ የማውቃት ማለት። ሌላ ጥሩ ነገር ሰራች እንዴ? ዜድ ደህና ነገር ሰራሽ እንዴ? የእሷ ቻናል ታየምና ምን ሰርታ ይታይላት? ወይ ውጡ ዝንጀሮ ነው የምትመስሉት። ውጡና በዛ በላይቭ ላይ ገብታችሁ ማለት ነው ኮልኮዴ ተኮልኮሉላት ከቤቷ። ውጡና
እና ማለት ነው ሩታዬ በጎች ማለት ነው ዜድ በጥሊን አንድ ነገር በቃ እንድታይላት ከፈለጋችሁ ማለት ነው እስኪ ጀግና ከሆናችሁ እንድታይላት ከፈለጋችሁ ዜድ ቤት ላይቭ ትገባለች አይደል? መቼም ላይቭ ገብታ ነው የምትለፈልፈው አይደል? ግን ኑቶለና 6 ሰው ይሰቅላል ስትሬም ያርድ ማለት ነው። ሌላም ይጨምራል። ቪዲዮ ከፍታችሁ ተንኮላኮሉ ማለት ነው። ከዛ እይታ ይመጣላታል። ገባችሁ? እናንተ ግን ትፈሩታላችሁ ካሜራውን ማለት ነው። በካሜራ ጀርባ ሆናችሁ የእሱ ነው እያላችሁ ሰው መሳደብ ነው እንጂ ካሜራ ደፍራችሁ አትወጡም። ይበላችኋል። እንኳን እናንተ እሷ ራሱ አትወጣም እኮ አሁን ላይ እና እንደዛ ኮልኮሌ ተኮልኮሉላትና ከዛ እይታ ይኖራታል ማለት ምን ሰርታ ይታይላት ማንቸክ አድርጓት ነው። እስኪ በእናታችሁ ፈንዱሻ ፋሚሊ ማለት እኮ ጀግኖች ናቸው። አላማ ያላቸው ናቸው። እንደናንተ መሀይም ይመስላችኋል እንዴ? ሁሉም ሰው እንደናንተ መሀይም፣ ሁሉም ሰው እንደናንተ ጂል፣ ሁሉም ሰው እንደናንተ ስራ ፈት በቃ እንደዛ ነው አይደል የሚመስላችሁ እንዴ? በእናንተ አተሳሉት እንጂ እኛ እኮ ጀግኖች ነን እኮ። ምን ሆናችኋል እንዴ? የሉልን ቻናል ላይ ጂ ምን አይነት ማፈሪያዎች ናችሁ በፈጣሪ። እኔን ብትችሉ እኮ እስከዛሬ አጥፍታችሁ ግን አልቻላችሁም መሀይሞች። ጭራሽ የዜድን ቻናል ሪፖርት እያደረጉ ነው። ኦ ማይ ጋድ። እና ሲቀጥል ደግሞ ስለ ፍቅርዬና ስለ የኔ ፍቅርዬ ማለት ነው ስለሷ ማወራለሁ ማለት ነው። የኔ ፍቅርዬ ማለት አታልቅሽብኝ፣ የኔ ትንሿ፣ የኔ አበባ፣ የኔ ጽጌረዳ ማለት ነው። የትላንትናው ቪዲዮ እንግዲህ እንዳያችሁት ፉፉዬ ሊሄድ ነው በቃ ሊሄድ ነው እሄዳለሁኝ ብሎ ማለት ሪፖርት ነው የመለሰችው ፍቅርዬ ማለት ነው። እና እሄዳለሁ በቃ አንቺ አብረሽኝ ካልሆንሽ እሄዳለሁ የኔ ፍቅርዬ አታልቅሽብኝ የኔ ውድ። እናንተማ መለያየት የለባችሁም። ፈጣሪ መጨረሻችሁን ያሳምርላቸው። በጣም ነው የምታምሩት አብራችሁ ማለት ነው። በጣም ነው ፉፉዬ፣ ፍቅርዬ የኔ ታዳጊዎች፣ የኔ ውድ። ያያችሁ ልዩነታቸውና በጋዝና እነ ፍቅርዬ ማለት ነው ልዩነታቸውን አያችሁ አይደለ? እነ ፍቅርዬ በሰሩት የሆነ ነገር ስህተት ሰርተው ማለት በቃ ለኦዲየንስ የሚሰሩት ስራ ካልተመቼን ማለት ነው መተው ይቅርታ ይጠይቃሉ። አያችሁ እንደዚህ ዝም ብለው ውሸቱን እውነት ነው ብሎ አይሸመጥጡ። የሰሩት ስራ ትክክል ነው ብለው እንደናበጋዝ አይሸመጥጡም እኮ እነ ፍቅርዬ ጀግና ናቸው። ገባችሁ አይደለ? እና መተው ምንድን ያሉት እስከዛሬ የሰራነው ስራ ለእናንተ ላልተመቻችሁም በጣም ይቅርታ ብለው ነው ያሉት ማለት ፍቅርዬና ፉፉዬ ማለት ነው። እነዚህኞቹ ከሃዲዎች ዝም ብለው በቃ ዝም ብለው ሸምጠጥ ነው። ገንዘብ ብቻ ዶላር ብቻ ይምጣ። ሰው ተደሰተ፣ ኦዲየንስ ወደደው፣ ኦዲየንስ አልወደደው፣ ኦዲየንስ ተደሰተ በእኛ የለም እኮ ዝም ብለው ብር ዶላር ያገኝ በቃ። እነሱ ሻራ ላይ ራሱ ደመቁን ማለት ነው። ሻራ ላይ ሂጂና ተኝ ራቁትሽ ብላ ትተኛለች። አምሸይ ዋናው ነገር ብር ታገኝበት ማለት ነው። እና እነ ፍቅርዬ የኔ ውዶች አታልቅሽብኝ የኔ አበባ ማለት ነው። የኔ አበባ ማለት ነው። እና እንግዲህ በቅርብ ደግሞ በቃ በጥሩ ጥሩ ቪዲዮ እንጠብቃለን ማለት ነው። ፍቅርዬና ፉፉ አይለያዩም። ፈጣሪ መጨረሻቸውን ያሳምርላቸው የኔ አበቦች፣ የኔ ውዶች፣ የኔ ታዳጊዎች ማለት ነው። እና እንደዚህ ናቸው እነ ፍቅርዬ። ገባችሁ አይደለ? እና እነደመቁ አድናቂዎች ማለት ነው። የነደመቁ አድናቂዎች ማለት በጣም አሳፋሪዎች ናቸው። ምን አሉ? የነፂንና የሉሉን ቻናል አዘጉ። ኧረ ልሳናችሁ ይዘጋ፣ ልሳናችሁ ይዘጋ። እናንተ እንዴት ነው ሪፖርት የሚደረገው? እንዴት ነው እንደዚህ የሚደረግ? እናንተ መሀይሞች እንዲያው እስካሁን ድረስ ስራ የላችሁ እናንተ ስራ ፈቶች ማለት ነው። የደመቁ ደጋፊዎች፣ ሁሉም ሰው እንደናንተ አይደለም። እውነቴን ነው የምላችሁ። ሁሉም ሰው እንደናንተ ስራ ፈታ አይደለም። እኛ የስራ ሰዎች ነን፣ ሰራተኞች ነን፣ አላማ አለን። እናንተ ወይ ህፃን አይደላችሁ፣ ትልልቅ ሰዎች ናችሁ። ተደብቃችሁ ካሜራ ጀርባ ሆናችሁ እንደዚህ ተንኮል ምን አሉ? ዜድ እኮ የመዳም ቀመች፣ እኔም እኮ የመዳም ቀመን ያንቺ መሀይም ማለት ነው። የኔ ዩቲዩብ ቻናል ግን ለማዘጋት ደፋ ቀና ትላላችሁ። አሁን ድረስ ተመልከቱ እንግዲህ ተከታዮች ማለት ነው። መጀመሪያ ያስቀመጥኩ ቪዲዮ ተመልከቱ። አሁን ድረስ የሉሉን ቻናል ለማዘጋት ደፋ ቀና ይላሉ። የሩታና ያብርሽ በጎች ማለት ነው። ደግሞ የመዳም ቀመም ሁሉም አንድ ነው። ያዳላሉ ደግሞ የዜድ እንድታረጋላችሁ የሉሉን አዘጋ። አራ ለሳነሽ ዘጋ። በተለይ አንቺ ዛራ ተበየዋ ማለት ነው የማትረቢ ማለት ነው። ልሳንሽ ዘጋ፣ የምር ልሳንሽ ዘጋ ማለት ነው። እና የሉሉን እናዘጋ እያላችሁ አትድከሙ ማለት ነው። እና ደግሞ ሲቀጣጠል የመዲያም ቅመም እሷም የመዲያም ቅመም ናት፣ እኔም የመዲያም ቅመም። ኧረ እንደውም እሷማ የጃዛ ቦታ ተቀምጣ ነው የምትኖረው። እንደዛ ነዋ ዜድ ሻዬ፣ እንደዛ ነዋ የጃዛ ቤት ነው የምትኖረው። ስራ አሰራም ብለውኛል። እና እኔ ደግሞ ሰርቶ አዳሪ ነኝ። እናንተ ደግሞ ዝም ብላችሁ ናችሁ እናንተ ማለት ነው። እናንተ በጎቹ ደግሞ ማለት ቅምጦች ናችሁ። ዝም ብላችሁ በቃ ጃዛ ላይ ጃዛ ቤት የምትጃጃ ነው። እኔ ደግሞ ሰርቶ አዳሪ ነኝ፣ የመዲያም ቅመም ነኝ። ስለዚህ ሁሉም የመዲያም ቅመም ማደግ አለበት። አፈርዶቼ ብሉና ማለት ነው። እንደ በጣም ነው የምትዘጉኝ ማለት ነው። ወይ አታፍሩ፣ ወይ አታምሩ፣ ወይ አትከበሩ፣ ወይ በቃ እንደዛ ነገር ናችሁ እላችኋለሁ ውዶችዬ። እና የዜድን ቻናል እንዲታይላት ከፈለጋችሁ ኑቶለና እንደ ኮልኮሌ ተኮልኮሉና ብቅ በሉ ዝንጀሮ መስላችሁ
እንደዛ መስላችሁ ብቅ በሉ ማለት ነው። የሩታዬ በጎች እና ምን ሰርታ ነው የሚታይላት? የዜድ ቻናል አልታየምና ሪፖርት አድርገራ በእናታችሁ ብሎላችኋል። እንደናንተ መሀይሞች ምን ሰርታ ይታይላት? ምን ሰርታ ይታይላት? እስኪ ንገሩኝ ማለት ነው። እንድታይላት ከፈለጋችሁ ኑ ተኮልኮሎ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ የኔ ወዳጆች ማለት ነው። ወዳችኋለሁ። ፍቅርዬ ጉዞ ወደፊት